እስኪ አረፍ በሉ። እንዴት ነህ? እንዴት ነህ? እሱ መናገር አይችልም። ምን ማለት ነው? በጣም አሞታል። ብትዳብሽው ማለቴ ብትመረምሪው ይሻለው ይሆናል። የትኛው ጥርስህን ነው ያመመ? ሁሉንም። ሁሉንም? አዎ ዶክተር፣ እዚህ አልጋ ይዤ ብታከም ይሻለኛል። አዎ አልጋ ይዞ ቢመረመር ይሻላል። እስኪ እዚህ ላይ ተኛ። አንዴ እዚህ ላይ ተኛ። ቤቱ ቢተኛ ይሻላል። ለመረምረው እኮ ነው ጋሼ። አይኔን ጥርሴን ያመመኛል አልኩ። ረስቶት አይኑ እኮ ነው ያመመው። እንዴት እንደሚቆጠቆጠው። ቀልድ ነው እንደያዛችሁት? ይሄ እኮ የስራ ቦታ ነው። በልጡልኝ። ዶክተር ባይሆን ቤት መተሽ ብትመረምሪ። በልጡ። ውጡ። ምን አይነት ሰው ነው? አስፈላጊ እኮ ምን ላድርግ? ዘነጋሁት። ታዲያ ምን ላድርግ? ቸለ ነገሩ የአይን ፍቅር አይደለ የያዘ። የሚገባን አይታታል አይደል? ይበቃል። ቆይ መጣ። ቆይ ምንድን ነው? መርዶ ሰምቶ ነው። መርዶ ማሞቶ ነው። አባቴ ነው። እናቱ አባቴ እኮ እናቴ ነው ያሳደገኝ። አባቱም እናቱ አይዞህ። እዚህ ናቸው? እዚህ ሰፈር ናቸው። ሰፈር ገጠር ናቸው። ገጠር ሩቅ ነው። ምን አባቴ እንደሚሄድ ባላውቅም እሱን እኔ እፈልጋለሁ። ሄሎ፣ እንዴት ነህ? እስቲ አንድ 10,000 ብር ታመጣልኛለህ ካላስቸገርኩ? እሺ ወንድሜ። ዶክተር እባክሽን ከሀዘኑ እስኪያገግም ድረስ አጠገቡ አትለይ። ድንገት እኮ ያገረሽብሽ።